ሰላም እንዴት ናችሁ? ውድ ዩቲዩብ ደንበኞቼ ባላችሁ በሰላማችሁ ይብዛ። ዛሬ ደግሞ ቆንጆ ያልኳቸው ልብሶች ይዤላችሁ መጥቻለሁ። ዋጋቸው ከስር አለ እንደምታዩቸው። ይሄ የሚያምር በቀይ የተሰራ ልብስ ነው። የሚያምር በወርቅ ዘቦና በቀይ በሚያምር ዲዛይን የወጣ ልብስ ነው። ዋጋው 18,000 ነው። እያንዳንዱ ልብሶች ከስር ዋጋቸው ተቀምጧል። በቆንጆ መነን በትልቅ ነጠላ ቆንጆ አድርገን እንሰራላችኋለን። ጥራታችንም ሁሌ እንደምታውቁት ቆንጆ አድርገን ነው የምንሰራላችሁ። ውስጥ ላይ መነን ደርበን ማለት ነው። እቺኛዋ ደግሞ መካከለኛ ጥለት ነች። ዋጋው 16,000 ነች። መሀሏ በእርሳስ ከለር የተሰራች ነች። በሚያምር እርሳስ ከለር እና በኦሬንጅ ከለር የተሰራች ነች። በጣም ነው የምታምረው ዲዛይኑ። መካከለኛ ጥላት የምትባል ነች፣ ግን 5 አርብ ነች። እነዚህኞቹ ደግሞ 5 አርብ ናቸው። ቀጭን ናቸው፣ ግን ዲዛይናቸው በደንብ ቆንጆ ነው። የተሸመነ ልብስ ነው። ዋጋቸው 14,000 ነው። በጣም በሚያምር ዲዛይን እንሰራላችኋለን። በወራጅ ብትፈልጉ አንገት ላይ በፈለጋችሁ ዲዛይን ይሰራላችኋል። ትልቅ ነጠላ አለው። መነኑ ደግሞ 2 አይ መነን ነው። ግጥም ብሎ የተሰራ 2 አይ መነን በቆንጆ መነን ነጭ ነው የሚመጣው። ነጭ መነን ነው እንደምታዩት፣ ወደ መሰለ መነን ነው እንደምንሰራላችሁ። በጣም በሚያምር በቆንጆ ፊኒሺንግ እንሰራላችኋለን። እቺኛዋ ደግሞ አልመዳ የምትባል ነች። ወደ ቤጅ ትሄዳለች። እሷም 14,000 ነች። እነዚህ ደግሞ ሰፊ ጥለት ነው። በጣም በሚያምር ዲዛይን ተሰራ። ዋጋው 21,000 ብር ነው። ከታች ተቀምጦላቸዋል። እነዚህ ደግሞ ሁለታቸው መካከለኛ ጥለት የሚባሉ ናቸው። በጣም በሚያምር ዲዛይን አንዷ 5 አርብ ነች፣ አንዷ 4 አርብ ነች። 15,000 ነው የሚሰሩት። ሰፊ አይባሉ መካከለኛ። እቺኛዋ አንድ ደረጃ አላት። እቺኛዋ መካከለኛ ነች። እነዚህ ዋጋቸው በተመሳሳይ ማለት ነው። በቆንጆ ዲዛይን እንሰራላቸዋለን። መነኑ እንደምታዩት ሁሌም ጽድት ያለ መነን ነው ሁሌም እናቀርብላችሁ። ይሄኛው ደግሞ ትልቅ ቀሚስ ነው። በ24,000 ብር በቆንጆ ዋጋ ሰራላችኋለሁ። መነኑ አንደኛ ነው። ጥለቱ ብቻ ሳይሆን መነኑ በጣም በሚያምር መነን ነው የሚሰራላችሁ። ዲዛይን መርጣችሁ ላኩልን። በፈለጋችሁት ዲዛይን እናንተ በመረጣችሁት። ሰፊ ጥለት ሲሆን ደግሞ አንገት ላይ ነው ሁሌ የሚሰራው። አንገት ላይ እና እጅ ላይ ቆንጆ አድርገን እንሰራላችኋለን። እነዚህ ደግሞ ያለቁ ቀሚሶች ናቸው። ሳምንት እስክንገናኝ ሰላም ቆዩ።